አስቡት፣ ፕላኔቷን ለቆ ወደ ሌላ ፕላኔት ለመጓዝ የጠፈር ጉዞ ይዛችኋል። ጉዞው 120 ዓመታት የሚፈጅ ሲሆን ያን ሁሉ ጊዜ በእንቅልፍ ልትቆዩ ነው። ነገር ግን የሆነ ስህተት ይፈጠርና በጣም ቀደም ብላችሁ ከእንቅልፋችሁ ትነቃላችሁ። ራሳችሁን ደግሞ በጠፈር መንኮራኩር ውስጥ ብቻችሁን ታገኙታላችሁ። ምን ታደርጉ ይሆን? እንግዲህ ለባለ ታሪካችን የሆነው ይኸው ነው። የእሱን ታሪክ ማወቅ ከፈለጋችሁ እስከ ቪዲዮ መጨረሻ ድረስ ከኛ ጋር ቆዩ። ፊልማችን የሚጀምረው አቫሎን በተባለች የጠፈር መንኮራኩር ውስጥ ነው። ይህች መንኮራኩር ሆምስቴድ ወደምትባል አዲስ ፕላኔት እያመራች ነው። በዚች መርከብ ላይ ሰራተኞችና 5000 ተሳፋሪዎች አሉ። ነገር ግን ሁሉም በልዩ የእንቅልፍ ሁኔታ ወይም ሃይበርኔሽን ውስጥ ናቸው። ይህ ሂደት ተሳፋሪዎቹን የህይወት ተግባሮቻቸውን እንዲቆሙና ከ120 ዓመታት በኋላ አዲሱ ፕላኔት ሲደርሱ እንዲነቁ ያደርጋል። መንኮራኩሯ በብዙ አስትሮይድ ወይም የድንጋያማ ነገሮች መካከል ስታልፍ ችግር ያጋጥማታል። ነገር ግን ሁሉም ችግሮች በራስ ሰር ለመጠገን የተገጠመች ስለሆነች ከአንድ ነገር በቀር ሁሉም ነገር ይስተካከላል። ያም ስህተት ጄምስ የተባለ ተሳፋሪ ባረፈበት የእንቅልፍ ክፍል ውስጥ ነበር። በዚያን ጊዜ የጄምስ እንቅልፍ ይቋረጣል። ክፍሉም ይከፈታል። በቅድሚያ የተቀረጸ መልእክት ሰምቶ ሆምስቴድ እንደደረሰ ያስባል። ተነስቶም ወደ ክፍሉ ይሄድና ከሌሎች ተሳፋሪዎች ጋር ለመገናኘት ይዘጋጃል። ሆኖም ግን ሌላ ማንም እንደሌለ ሲያይ ይደናገጣል። ስለዚህ ምን እንደተፈጠረ ለማወቅ የሚረዳውን ማንኛውንም ነገር ለማግኘት በመሞከር በመርከብ ውስጥ መዘዋወር ይጀምራል። መርከቧ ግዙፍ የሆነች የሚንቀሳቀስ ከተማ ያህል እንደሆነችና ከፍተኛ ቴክኖሎጂ እንደተገጠመላት ያገኛል። በመጨረሻም የአሰሳ ስርዓት አግኝቶ የመርከቡ ባለስልጣናት የት እንዳሉ ይጠይቃል። ወደ መርከቡ መቆጣጠሪያ ክፍል ሲደርስ ባዶ ሆኖ ያገኘዋል። በዚያን ጊዜ የካፕቴኑን እና የሰራተኞቹን ክፍል መገኛ ቦታ አውቆ መልስ ለማግኘት ወደዚያ ያመራል። ነገር ግን በሩ ተቆልፏል እና የእሱ ተሳፋሪ ደረጃው መግባት አይፈቅድለትም። መርከቧ ያለምንም ሰራተኛ በራስ አብራሪነት ወይም አውቶፓይለት እየሰራች መሆኑን ሲያውቅ ይደነግጣል። በዚህ ጊዜ ስለ ጉዟቸው ለመጠየቅ የመርከቧን ቴክኖሎጂ ለመጠቀም ይወስናል። ሆምስቴድ ለመድረስ ገና 90 ዓመት እና ጥቂት ሳምንታት እንደሚቀሩት እና ከምድር የወጡት ወደ 30 ዓመት ገደማ በፊት መሆኑን ይረዳል። ያኔ ነው በጣም ቀደም ብሎ እንደነቃ የተረዳው። ጉዞውን ወደምታስተዳድረው ምድር ላይ ወደምትገኘው ኩባንያ መልእክት ለመላክ ይሞክራል። በመልእክቱ ውስጥ የእንቅልፍ ክፍሉ እንደተበላሸና በጣም ቀደም ብሎ እንደነቃ ያስረዳል። ነገር ግን መልእክቱን ሲልክ እስኪደርስ ብቻ 19 ዓመታት እንደሚወስድና ምላሹ ደግሞ በ55 ዓመታት ውስጥ እንደሚመጣ ይገነዘባል። እንደገና በመርከቡ መዞር ይጀምርና መጠጥ ቤት ውስጥ የቆመ ባርቴንደር ያገኛል። ሌላ ሰው በማየቱ በጣም ተገርሞ ወደ እርሱ ይቀርባል። ግን ሰውየው አርተር የተባለው ሮቦት ነበር። በዚያን ጊዜ ሌሎች ሰዎች ለማግኘት ተስፋ ይቆርጥና ሮቦቱ ብቸኛው ጓደኛ ይሆናል። በማግስቱ ቁርስ ሊበላ ሲሄድ የእርሱ ደረጃ ተሳፋሪዎች የተፈቀደላቸው የተወሰነ ምግብ ብቻ መሆኑን ያገኛል። ስለዚህ ተስፋ ላለመቁረጥ ይወስናል። እሱ መካኒካል መሐንዲስ ስለሆነ የእንቅልፍ ክፍሉን ለመጠገን ይሞክራል፣ ግን አይሰራም። በውስጡም ተጠምዶ ብዙም ሳይቆይ በጭንቅ ማምለጥ ይችላል። ከዚያም የካፒቴኑንና የሰራተኞቹን ክፍል ለመክፈት ይሞክራል፣ ነገር ግን ምንም ዘዴ አይሰራም። ወራት እንደዚህ ያልፋሉ። ከሮቦት አርተር ጋር ከመነጋገር ውጪ ምንም የሚያደርገው ነገር የለም። ስለዚህ ችግሮቹ ለሮቦቱ ማውራት ይጀምራል። አርተር መቀየር ካልቻለ ህይወቱን እንዲደሰትበት ይመክረዋል። ስለዚህ ጄምስ ምክሩን ለመከተል ወስኖ ክፍሉን ትቶ ወርቃማ ደረጃ የተባለውን የተሳፋሪ ክፍል ሰብሮ በመግባት መኖር ይጀምራል። ራሱን ለማዝናናት ቅርጫት ኳስ ይጫወታል፣ ይጨፍራል እና በመርከቡ ምግብ ቤቶች ይመገባል። ነገር ግን በመንፈስ ጭንቀቱ ምክንያት መልኩንና አካባቢውን ንጽህና ችላ ይላል። ብቻውን እየኖረ ስለሆነ ስለማንኛውም ነገር መጨነቅ ያቆማል። አንድ ሙሉ ዓመት እንደዚህ ያልፋል። አንድ ቀን ወደ ውጭ እንዲወጣና እውነተኛውን ጠፈር እንዲያይ የሚያስችለውን ጠፈር ልብስ ያገኛል። እሱን ለመሞከር ይፈጥናል እና በሚያስደንቀው የጠፈር እይታ ይደሰታል። ነገር ግን ከዚያ በኋላ ህይወቱን ለማጥፋት ይወስናል። ልብሱን ሳይለብስ በሩን ሊከፍት ይሞክራል። በመጨረሻም ሰከንድ ግን ሀሳቡን ቀይሮ አለቀሰ። በዚያ ቅጽበት አውሮራ ከምትባል ሴት ጋር በእንቅልፍ ክፍል አጠገብ ራሱን ያገኛል። ወዲያውኑ በእርሷ ይማረክና የበለጠ ለማወቅ የተሳፋሪዎቹን ፋይሎች በፍጥነት ይፈትሻል። ወደ ጉዞ ለምን እንደተቀላቀለች የምታስረዳበትን ቪዲዮ ይመለከታል እና እሷ ጸሐፊና ጋዜጠኛ እንደሆነች ጽሑፏን የበለጠ ትክክለኛ ለማድረግ ልዩ ነገር መፈለጓን ይረዳል። ጄምስ ቀኑን ሙሉ እሷ አጠገብ በመቀመጥ ቪዲዮዎቹን ይመለከታል። በመጨረሻም ከእሷ ጋር አብሮ መኖር እንደሚፈልግ ይወስናል። እናም ከእንቅልፏ የማንቃት ሀሳብ በአይምሮ ውስጥ ማደግ ይጀምራል። ነገር ግን ይህን ማድረግ ህይወቷን እንደሚያበላሸው በማወቅ ራሱን ይቃወማል። ከአርተር በቀር የሚያናግረው የለም። ስለዚህ ጭንቀቱን ለእሱ ለመግለጽ ይሞክራል፣ ግን አይረዳውም እና አርተር ማሽን ብቻ ስለሆነ የሚያልፍበትን ነገር መረዳት እንደማይችልና እውነተኛ የሰው ልጅ እንደሚፈልግ ይነግረዋል። አሁንም እሷን ከእንቅልፍ ለማንቃት ያመነታል። ሀሳቡን ከአይምሮ ለማውጣት በሌላ ነገር ራሱን ለማዘናጋት ይሞክራል። በመጨረሻ ግን መቃወም ባለመቻሉ ከእንቅልፏ ለማንቃት ይወስናል።
ሄዶ ክፍሏን ይከፍታል። ከዚያም ሳታየው ተደብቆ ይሄዳል። አውሮራም ከእንቅልፏ ስትነቃ በመርከቡ ላይ ሌላ ማንም እንደሌለ በማየቷ ግራ ተጋባች። ከተወሰነ ፍለጋ በኋላ ጄምስን አገኘችው። እሱም የእሱ ክፍል ላይ ስህተት እንደተፈጠረበት ነግሯት ገና 89 ዓመታት እንደሚቀራቸው አስረዳት። እነሱም በጣም ቀደም ብለው እንደነቁ ይነግራታል። እሷም መፍትሄ መፈለግ አለብን አለችው። ግን እሱ አስቀድሞ የሞከረውን ሁሉ እና ምንም እንዳልሰራ ያሳያታል። እሱ ለአንድ ሙሉ ዓመት እንደነቃ ስትረዳ መደናገጥ ትጀምራለች። አሁንም እሷ ለመጠገን ምንም መንገድ እንደሌለ ሙሉ በሙሉ አላመነችም። ግን ለአሁኑ ለማረፍ ወሰነች። ጄምስ ከእንቅልፏ በማንቃቱ በጥፋተኝነት ስሜት እየተሰማው ከሮቦት አርተር ጋር ይቀመጣል። አርተር ጄምስ እንዳነቃት ሚስጥር እንዲጠብቅና ለመናዘዝ እስኪዘጋጅ ድረስ ለአውሮራ እንዳይነግራት ይጠይቀዋል። በማግስቱ ጠዋት በቁርስ ሰዓት አውሮራ እሱ ለአንድ ሙሉ ዓመት ሲመገበው በነበረው ምግብ ትገረማለች። እሷ ከወርቃማ ደረጃ ተሳፋሪዎች ስለሆነች የተሻለ ምግብ ታመጣለታለች። ለችግራቸው የተለያዩ መፍትሄዎች ማቅረብ ትጀምራለች። ግን እሱ የጠቀሰችውን ሁሉ አስቀድሞ እንደሞከረና ምንም እንዳልሰራ ይነግራታል። አሁንም እሷ ተስፋ ሳትቆርጥ እሱ አንድ ጊዜ የሞከራቸውን እርምጃዎች ሁሉ መድገም ትቀጥላለች። በመጨረሻም ሆምስቴድ ላይ ልትጽፈው ያሰበችው መጽሐፍ ለመጻፍ ትወስናለች። ነገር ግን ስለ አዲሱ ሕይወቷ ከመጻፍ ይልቅ ስላለፈችበት ነገር ትጽፋለች። የዕለት ተዕለት እንቅስቃሴን መገንባት ትጀምራለች እና በመጨረሻም ስለ ጄምስ የጉዞ ልምድና ጉዞ ለምን እንደተቀላቀለ ለመጻፍ ትወስናለች። እሱም መካኒክ መሐንዲስ እንደሆነና በአዲሱ ዓለም ውስጥ በራሱ ፍላጎት ሊገነባው የሚችለውን አዲስ ሕይወት መጀመር እንደፈለገ ይነግራታል። ከዚያን ጊዜ ጀምሮ መቀራረብና የበለጠ ማውራት ይጀምራሉ። ስለዚህ ከሀዘኗን ለማዘናጋት ጄምስ ቀደም ሲል ወደሚያደርጋቸው አስደሳች ተግባራት ይወስዳል። ጊዜ ያልፋል እና ይበለጥ ይቀራረባሉ። በጣም ከመቃረባቸው የተነሳ እሷ እንደምትናፍቀው በማወቅ የእርሷን ከተማ ታዋቂ ሕንፃ እንደገና ይፈጥርላታል። በኋላም ለቀጠሮ ይጠይቃታል። እሷም ወደ ትስማማለች። እሷም ስለ አባቷ ትነግረዋለች። እርሱም ታዋቂ ጸሐፊ እንደነበረና በወጣትነቷ እንደሞተ ትነግረዋለች። ጄምስ ስለ ሕይወቷ ሁሉንም ነገር ማወቅ እንደሚፈልግ ይነግራታል። ከዚያም የጠፈር ልብሱን እንድትሞክርና ከመርከቡ ውጪ እንድትወጣ ይወስዳታል። በእይታውም በልምዱ ትገረማለች። ሁለቱም የራሳቸውን ስሜት ይናዘዛሉ። አብሮ መኖርና ሕይወትን መደሰት ይጀምራሉ። ሆምስቴድ ላይ ለመትከል በመርከቡ ላይ ተከማችቶ የነበረ እውነተኛ አበባ አስገርሟታል። እውነተኛ ተክሎች ስለምትወድ በጣም ደስ ይላታል። ሁሉም ነገር በጥሩ ሁኔታ ይሄዳል እስከ ልደቷ ድረስ፣ ጄምስ ቀለበት እስኪያደርግላት ድረስ። አርተር አብረው ሲያያቸው ፍጹም ትመቻቻላችሁ ይላቸዋል። አውሮራ ከእንግዲህ በመካከላችን ምንም ሚስጥር የለም፣ አንድ ሆነናል በማለት ምላሽ ትሰጣለች። ነገር ግን በዚያ ጊዜ አርተር ተሳስቶ ጄምስ እንዳነቃት ይናዘዛል።